ሰላም እንዴት ናችሁ? ደህና ናችሁ ወይ? ያው በቀደም ሶሻል ሚዲያ ላይ አንዳንድ ነገሮች ሳነሳ ስለ ሰማሃል መለስ ዜናዊ ሰዎች የሆነ ነገር ሲናገሩ አየሁ። እኔ የሰማሃል አድናቂ ነኝ። ሰማሃል አባቷ የኢትዮጵያ ጠቅላይ ሚኒስትር ነበር። እሷ በግሏ ምን አረገች? ይህ ማለት መለስ ዜናዊ የጓድ መንግስቱ ኃይለማርያም ልጆች ፓስፖርት ተከልክለው በነበረበት ሰዓት አባታቸው እንጂ እሱ ምን አደረጉ ብሎ ፓስፖርት ስጧቸው ብሎ እንደተባለው ነው። ተብሏል ብቻ ሳይሆን ፕራክቲካል የሆነ ነገር ነው። ሰማሃል አባቷ የኢትዮጵያ ጠቅላይ ሚኒስትር ነበር። ጥሩ መጥፎ ነገር አድርጓል። ከእሷ ጋር ምን ያገናኘው? እኔ አባቴ በሰራው ነገር እኔ በሰራሁት ነገር ልጄ በምንድን ነው የሚጠየቀው? እሱ እንደ ዜጋ በራሱ ነው የሚታየው። እና በተረፈ ለምን የጠቅላይ ሚኒስትሩ ልጅ ሆንሽ እንድናት አንችልም? በራሷ የራሷን ኑሮ የምትኖር ነች። የራሷ ስታይል አላት። ግን እኔ ማደንቅበትን ነጥብ ልንገራችሁ። ከረጅም ጊዜ በፊት በስልጣን በነበሩበት ጊዜ ሰማሃል ያደረገችው አንድ ደስ የሚል ነገር ልንገራችሁ። አንድ ምሽት አዲስ አበባ ጎተራ ኮንዶሚኒየም የሚኖረው ጓደኛዬ እንደ ማንኛውም ጊዜ መኪናውን አቁሞ ወደ ቤቱ ገብቶ አረፍ ብለዋል። በሌሊት መኪናው በቆመበት ይገጫል። እንግዲህ የአካባቢው ጥበቃዎችም አላዩም። ማንም ሰው መኪናው መገጨቱን ያየ የለም። ጠዋት ተነስቶ ወደ ስራ ላይ ወጥቶ መኪናው ጋር ሲደርስ መኪናውን ተገጭቶ አየ። መኪናው ተገጭቶ በጣም ማን ነው የገጨኝ እያለ ሳለ መንጃ ፈቃዷን፣ ስሟን፣ ስልክ ቁጥሯን መኪናውን የገጨሁት እኔ ነኝ እና ማሰራልሃለሁ፣ በዚህ ስልክ ደውልልኝ፣ ጋራጅ ወስደህ አሰራውና እኔ ከፍላለሁ ብላ ጽፋ ፈርማ ስልኳን አስቀምጣ መንጃ ፈቃዷን ሁሉ አስቀምጣ ነው የሄደችው። ከስንት ሰው የምታገኙት ነገር ነው? አንድ ሰው የምትለካበት በራሱ ደረጃ ነው። ይህን የሚያደርግ ስንት ሰው ነው ያለው? አልታየውም ታየው ብሎ የሚሄድ እንጂ ያውም የባለስልጣን ልጅ ሆኖ ያውም ባለስልጣን ሁሉ ነገር ፈላጭ ቆራጭ ሆኖ አንዴ አድርጌዋለሁ ብሎ ትቶ ሊሄድ እንጂ መንጃ ፈቃዱን አስቀምጦ ሕጉ የሚፈቅዳቸውን ነገሮች እንዲደረጉ ማድረግ ይሄ የጠንካራ ስነ ልቦና የጠንካራ ስብዕና መገለጫ ነው። በተረፈ እንደማንም ወጣት ሲጨፍር ብታዩት አትገረሙ። እኔ ያልጨፈርኩም እናንተ አልጨፈራችሁ? በዘመኑ በእድሜው ያልጨፈረ ማን አለ ታዲያ? የሆነ ሰው ልጅ ስለሆነ ምን ከብረት ነው እንዴ ወጣው? ላሜራ ነው እንዴ? ሰው ነው። ማንኛውም ሰው ባደግንበት ይሳሳታል፣ ያጠፋል፣ ያርማል ምናምን። በተረፈ ግን የተጋነነ ነገር በሌሎች ሰዎች ላይ ያደረገችው ነገር አላነበብንም፣ አልሰማንም፣ አላየንም። በተረፈ ለምን የእንትና ልጅ ሆንሽ ልንላት አንችልም። እና በእኔ በኩል ሰማሃል የመከላከያ ኮሌጅ ውስጥ ታስተምር እንደነበረ አውቃለሁኝ። በትምህርት በማንበብ በደንብ አርጋ ገፍታለች። በተለይ ፕሮፌሰር እንድሪያስ ጋር ጠጋ ብላ ብዙ የፍልስፍና ነገሮችን አውቃለች እና አታውቅም እንድንላት የምንችል ሰው አይደለችም። ከማናችንም በተሻለ አንድ ነገሮች ማድረግ የምችል ነች። ስለዚህ ለምን አባትሽ እንዲህ ነበረ ልንላት አንችልም። ስለዚህ የሰማሃል አድናቂ ነኝ የምላችሁ ያስብዕናዋን በማየት ነው። አባቷም ቢሆን መጥፎ ነገሮች ቢያደርግም ብዙ ጥሩ ነገሮችን አድርጓል ለማለት ፈልጌ ነው። በዚህ እንግዲህ ደስ የሚለውም የሚከፋውም ሊኖር ይችላል። እኔ ግን ውስጥ ያለውን እውነት ነው የምናገረው። አንዳንድ ሰዎች የሰጡኝ አስተያየት ተረጋግተህ አንድ ቦታ ቁጭ ብለህ ቪዲዮ ብትሰራልን የተሻለ ነው፣ ደረጃውን የጠበቀ እንዲሆን ብሎ በቅንነት አስተያየት ሰጥተውኛል። እያሰብኩበት ነው። ምክንያቱም ያው የትርፍ ጊዜ እንትን ነው ለሆቢ የማረገው ስለነበረ ለዛ ነው ብዙ ተዘጋጅቼ ማላደርገው። ገቢ ካመጣና ወደፊት ካደገ ግን የግድ የሆነ ስቱዲዮ በጥሩ ሁኔታ ጥራት ባለው መንገድ በካሜራ የተሻለ ነገር ለማቅረብ እሞክራለሁ። እስከዛ ግን እስኪያድግና ለዚህ የሚሆን ነገር የሆነ ነገር እስኪያመጣ ድረስ ግን ያው በዚህ ነው የምንቀጥለው ማለት ነው። ምክንያቱም ከሌላ ስራዬ ይሄንን መደጎም ስለሌለብኝ ብዬ ነው። ሀሳቡ ላይ ትኩረት አድርጉ። ሀሳቡ የማቀርበው ሀሳብ ከተመቻችሁ በዛ ላይ ትኩረት አድርጋችሁ ሀሳብ ስጡ። ምክንያቱም እዚህ ሀገር ቢያስፈልግ እኮ በየቀኑ ሱፍና ክራባት አድርጎ መናገር ይቻላል። የልብስ ችግር የለም እዚህ በየቀኑ በጣም ግን አላማው ላይ ማተኮርና አብሮ ማደግ አለበት ብዬ ስለማምን ነው።
ይሄን አስከትዬ የምነግራችሁ ዛሬ ስለምንድነው ማወራው? ዛሬ ይሄ ስለ ባለስልጣን ልጆች የባለስልጣን ልጆች ሀብታም መጫወታችሁን አቁሙ። አባታችሁ ወይም አያታችሁ ባለስልጣን ከመሆኑ በፊት እንደ ማንኛውም የኢትዮጵያ ገበሬ እንደ ማንኛውም የኢትዮጵያ ዝቅተኛ ኑሮ እንደሚመራ ሰው ነበራችሁ። በሆነ አጋጣሚ ዘመዶቻችሁ ስልጣን ሲይዙ እነሱ በዘረፉት ሀብት ከተደራጃችሁ በኋላ በጣም ኦኬ መኖሩን ምንም አይደለም። አንዴ እናንተ ራሳችሁ ያልተሳተፋችሁበት ከሆነ ከቤተሰብ በመጣ ነገር መኖሩ ብዙም መጥፎ አይደለም። ግን አክት አታድርጉ፣ እንደ ሀብታም አክት አታድርጉ። ልክ አሪፍ መኪና በመንዳት ሰርቶ እንዳመጣ ሰው አሪፍ ቤት ውስጥ በመኖር ሌላውን ሰው ማንቋሸሽ አለ አይደለም። ተራ አስከባሪ፣ አንተ ተሸካሚ፣ አንተ እንደዚህ ብሎ ሌላውን ዝቅ የምታረጉት የነዛ ሰውዬ አባት ምናልባት ፖለቲካ ላይ ቢገባ እንደናንተ አባት ዘራፊ ላይሆን ይችላል። አንዳንድ ሰዎች በቅንነት በንጽህና ሰርተው ቤተሰባቸው አሁን በድህነት የሚዳክር አለ። እንደናንተ ደግሞ የዘራፊ ልጆች የሆኑ የሚኩራሩ በአባታቸው ዘረፋ ተኩራርቶ ሌሎች የሚንቁ የሚያጣጥሉ አሉ። የኛ ታሪክ እኮ የታወቀ ነው። ኢትዮጵያ ውስጥ ያለ ታሪክ የታወቀ ነው። የተወሰኑ የነጋዴ ፌር የሆኑ ነጋዴዎች ልጆች ካልሆኑ በስተቀር ከመንግስት በሚገኝ ደሞዝ ሀብታም መሆን እንደማይቻል ይታወቃል። ለህሊናው የሚሰራ ሰው አለ፣ ለዓላማው የሚሰራ ሰው አለ፣ የተለያየ አይነት ሰው አለ። የግድ ሌባን ለማስፋፋት የሌባ ልጅ ነኝ ብላችሁ አትጩ። ፖለቲከኛ ምን አለው? ምን ገቢ አለው? ትልቁ ደሞዝ ስንት ነው? እንደው 30 ሺህ ብር ቢሆን በወር የሚከፈለው ሀብታም መሆን ይችላል? አሁን የሚኖረውን ኑሮ እየኖረ ልጆቹን አሁን የሚያስተምርበት እያስተማረ አይደለም። ኢንፎርማል የሆነ ገቢ አለው። የሆነ ግቦ እየተቀበለ ነው፣ ወይም ደግሞ ነጋዴዎች ሰብስቦ የሚሰጡት ገንዘብ አለ፣ ወይ የሆነ ሰው ፕሮቴክት ያደርጋል፣ ከነሱ የሚያገኘው ገንዘብ አለ፣ ወይ ከመንግስት ከሚገዛቸው እቃዎች ላይ ይቀሽባል፣ ወይም ደግሞ ባጀቶች ላይ የሚሸራርፈው ነገር አለ፣ ወይ ለውጭ ሀገር መንግስት ይሰልላል፣ የሆነ ሀገር መንግስት ይደጉማል እንጂ ሰው እንዴት ደሞዙ የታወቀው ነው ሀብታም ሊሆን ይችላል? ሎተሪ ካልደረሰው በስተቀር። እና የባለስልጣን ልጅ ስለሆንክ ሀብታም የሆንክ መስሎ አክት የምታረግ አንዳንዶች አያለሁ። በጣም ውድ ሞተር ይዛችሁ ሌላ ሰው ኮሜንት ስታረጉ፣ ሌላ ሰው ስትሰድቡ ባክግራውንዳችሁ ማይታወቅ የሚመስላችሁ ሰዎች፣ እኛ ሀገር ሌባ ካልሆነ በስተቀር በአንድ ጊዜ ሊተኮስ የሚችል ጥቂት ሰው ነው። ሰርቶ ያለፈለት ሰው የለም ማለት አይደለም፣ ግን 1% ቢሆን ነጋዴም ቢሆን ያጭበረበረ ነጋዴ ነው በአንድ የሚተኮሰው። ወይ ግብር አልከፈለም ከመንግስት ባለስልጣን ጋር ተመሳጥሮ፣ ወይ ደግሞ የሆነ ኮንትሮባንድ እየነገደ ነበር ከሆነ ሰው ጋር ተመሳጥሮ የሆነ ሰው ጋር የሚያደርገው ነገር ነበር፣ ወይ የሆነ ሌብነት ነበር፣ ወይ ለሰውነት ማይስማማ ነገር ይስማማል ብሎ ሸጧል፣ የሆነ ነገር አድርጓል እንጂ ፌር በሆነ መንገድ ግብር እየከፈልክ ለሰራተኛ ደሞዝ እየከፈልክ ገቢህን በስርዓት ከመራ ሀብታም ትሆን ትችላለህ። ግን እንደዚህ የናጠጠ ሀብታም ትሆን አትችልም። ሳይንሳዊም አይደለም። እናም አንዳንዶቻችሁ የባለስልጣን ልጆች ቆጠብ በሉ፣ የጀነራል ልጆች ቆጠብ በሉ፣ የሚኒስቴር ልጆች ቆጠብ በሉ። ሁለመናችሁ ይታወቃል። አባታችሁ ሚኒስቴር ከመሆኑ በፊት ቀበሌ ቤት ውስጥ እንደምትኖሩ ይታወቃል። አንዳንዶቻችሁ ገጠር ውስጥ ጎጆ ቤት ውስጥ ትኖሩ እንደነበረ ይታወቃል። አሁን ሀብታም የምትጫወቱት ነገር ኦኬ፣ በእድል ሀብታም ሆናችሁ ይሆናል። ግን ሌላውን ለማንጓጠጥና ለማዋረድ በቂ ባክግራውንድ የላችሁ። ሰው በሀብቱ አይለካም፣ በአስተሳሰቡ ነው የሚለካው። ድሃ ሆኖ ኩሩ ድሃ ይኖራል፣ ሀብታም ሆኖ ደግሞ ሞላጫ ሌባ ይኖራል። ስለዚህ ሰሞኑን አንዳንድ ሰዎች ባክግራውንዳችሁን ማናውቅ መስሏችሁ በተለያየ ነገር ላይ ድሃ ልጅ ድሃ ምናምን እያላችሁ ኮሜንት የምታደርጉ ስንተዋወቅ አንተናነቅ እንኳን እቺን የዝንብ ጠንጋራ እናውቃለን ይላል አራዳ። ይሄን ለማሳሰብ ነው። አመሰግናለሁ። እግዚአብሔር ይስጥ።